ከዚህ ስታርት የሚለውን ትነካላችሁ ማለት ነው። እንደምታዩት ከዚህ ትገቡና ስታርት የምትለውን ትነካላችሁ። ከዛ ላይ ኦል አፕ የሚለውን ትነካና ወደታችሁ ታደርጉና ማይክሮሶፍት ኦፊስ የምትለውን ትፈልጋላችሁ። ከዛ ክሊክ ታደርጉታላችሁ ማለት ነው። እንደምታዩት ኤክሴል የምትለውን ትፈልጉና እሷንም ክሊክ ታደርጓታላችሁ። ክሊክ ስታደርጉት እንደዚህ አይነት ፊውቸር ያመጣላችኋል። ይሄን ኤክስትሩትና ብላንክ ወርክ ቡክ የምትለዋን ክሊክ ታደርጉታላችሁ ማለት ነው። ከዚህ ክሊክ ካደረጋችሁት በኋላ ከዚህ ወደታች የሚሄደው ኤቢሲዲ እያለ የሚሄደው መስመር ኮለመን ይባላል ማለት ነው። እንደምታዩት ደግሞ 1 2 3 እያለ የሚወርደው መስመር ደግሞ ሮ ይባላል ማለት ነው። ከዚህ እንደምታዩት እቺ ቦክሷ ደግሞ የምትባላ ሴል ትባላለች። ከዚህ አሁን እንደምታዩት A1 ሴል ትባላለች ማለት ነው። እንደምታዩት ከዚህ ደግሞ B1 ሴል ትባላለች። ከዚህ ደግሞ 3 ሴል C3 ሴል ትባላለች ማለት ነው። B4 ሴል እንደዚህ ያላችሁ መለየት ትችላላችሁ ማለት ነው ሴሎችን። ከዚህ ግሬድ ኤክስፖርት ብለን እንጻፍ። ለምሳሌ ወደ እናንተ ዲዛይኖችን ለማሳመር ማለት ነው። እንዴት አድርጋችሁ ዲዛይኖችን እንዴት እንደምታሳምሩ ላሳያችኋለሁ ማለት ነው። ከዚህ ግሬድ ኤክስፖርት ብላችሁ ጽፋላችሁ ማለት ነው። እንደዚህ አድርጋችሁ ከጻፋችሁ በኋላ ከዚህ ሰሌክት ታደርጉትና እቺን ነክታችሁ ፎንቶችን መጨመር ትችላላችሁ። እንደዚህ እንደምታዩት ፎንቶችን እንደዚህ አድርጋችሁ ማሰማመር ትችላላችሁ ማለት ነው። ሰሌክት ታደርጉትና ደግሞ አሁን እንዴት አድርጋችሁ ደግሞ ከለሮችን እንዴት አድርጋችሁ እንደምታደርጉ ላሳያችሁ። አሁን ይሄ ባክግራውንድ ከለር ማለት ከፈለጋችሁ ከዚህ ውስጥ ገብታችሁ ማድረግ ትችላላችሁ። እኔ በቢጫ ላድርገው። ከዚህ እንደምታዩት ከዚህ ደግሞ የላይኖችን ከለሮችን ማድረግ ከፈለጋችሁ ደግሞ ከዚህ ተነኩትና ከለሮችን ደግሞ የቴክስቱን ከለር ማድረግ ከፈለጋችሁ ይሄን ነክታችሁ እንደዚህ አድርጋችሁ መምረጥ ትችላላችሁ ማለት ነው። ያን በሰማያዊ ዝም ብዬ ላድርገው ማለት ነው ለእናንተ ለማሳየት ያህል። ከዚህ ደግሞ እንትን አድርጋችሁ ደግሞ ቦልድ ማድረግ ትችላላችሁ። እንደምታዩት ጽሁፉ ጎላ ብሎ እንዲታይላችሁ ቦልድ ማድረግ ትችላላችሁ። ኢታሊክ ገደም እንዲል ከፈለጋችሁ አንደር ላይ ደግሞ ማድረግ ከፈለጋችሁ ብዙ አይነት እንትኖች አሉ። ከዚህ መጠቀም ትችላላችሁ ማለት ነው እነዛን። ከዚህ ደግሞ እንደዚህ አድርጋችሁ ሰሌክት ታደርጉትና ቦታዎችን እንደዚህ እያደረጋችሁ መምረጥ ትችላላችሁ። መሀል ላይ እንዲሆንላችሁ ከፈለጋችሁ ዳር ላይ እንዲሆን ከፈለጋችሁ እንደዚህ አድርጋችሁ መመራረጥ ትችላላችሁ ማለት ነው። ከዚህ ግን ላይ ዛሬ በክፍል 3 ላይ ደግሞ ኤክሴል ለየት የሚያደርገውና እጅግ አስፈላጊ የሆነን ቀመሮች ወይም ፎርሙላዎችን ማየት እንጀምራለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጋብዛችኋለሁ። አሁን ቀጥታ ወደ ቪዲዮ። በመጀመሪያ ሰምን እንመለከታለን። ሰምን እንዴት አድርጋችሁ እንደምትሰሩ ላሳያችኋል። ሰምን ለመስራት 3 አይነት መንገዶችን እንጠቀማለን። የመጀመሪያው መንገድ እኩል ይሆናል እንላለን። ከዚህ ግን እኩል ይሆናል ከተጠቀምን በኋላ ከዚህ ካመጡት ተማሪዎች ከዚህ የተማሪዎች ስም አለ። ከዚህ ያመጡት ማትስ፣ ባዮሎጂ፣ አይቲ፣ ኬሚስትሪ አለ። ከዚህ ግን እኔያስ እንዳዘጋጁት እናንተ እንዳታ ታስቀምጡና ከዚህ ግን ማትስ ያመጣውን የመጀመሪያውን ተማሪ አስቀምጣለሁ። ከዛ በኋላ ፕላስ ምልክት እናካለሁ። አዛ ባዮሎጂ ያመጣውን እናካለሁ። ከዛ በኋላ ፕላስ እነካለሁ ደግሞ ነው። አዛ አይቲ ደግሞ ያመጣውን እናካለሁ። አሁን ደግሞ ፕላስ እነካለሁ። ከዛ ኬሚስትሪ ያመጣውን የመጨረሻውን ውጤት ከዚህ አስቀምጣለሁ። ከዚህ ግን ኢንተር ስትሉት ያመጣላችኋል ማለት ነው። ከዛ በኋላ ከዚህ ግን እቺ ምልክት ስትመጣ እንድቻርጋችሁ ይዛችሁ ወደ ተያራችሁ የሁሉንም ተማሪ ይሰራላችኋል። ወይም ደግሞ ከዚህ ግን ዳብል ክሊክ ስታደርጉት እንደምታዩት የሁሉንም ተማሪ ይሰራላችኋል። አሁን ይሄ ትሪክ ብዙ ጊዜ ብዙ ዳታ ሲኖራችሁ ጥሩ ሆኖ ላይ ይሰራላችሁ ይችላል። በጣም አድካሚ ሊሆን ይችላል። ሊሆን ስለሚችል ሌላኛውን ሜተድ ላሳያችሁ። ከዚህ ይሄን ተነካላችሁ። ከዛ በኋላ ፎርሙላ ምትሏን ተነካላችሁ። ፎርሙላ ውስጥ ከገባችሁ በኋላ አውቶ ሰም ምትሏን ተነካላችሁ። አዛኛ የፈለገን ከዚህ ሰም የሚለውን ነው ሰም የሚለውን እናካለን። ከዚህ የራሱ አስቀምጡልናል። ከዚህ ኢንተር የሚለው ተዋን እንጫናለን። ኢንተር ምትሏን ካስጫነ በኋላ ልክ እንደቀድሞ ወርታች ወይም ደግሞ ዳብል ክሊክ ስናደርገው እንደዚህ አድርጎ ያመጣልናል ማለት ነው ሁሉም ተማሪ። ሶስተኛው ሜተድ ደግሞ እንደቀድሞ እኩል ይሆናል ብለን እንጽፋለን። እኩል ይሆናል ካልነ በኋላ ሰም እንላለን። ከዚህ ይመጣላችኋል ወይም ደግሞ ቅንፍ መክፈት ትችላላችሁ ወይም ደግሞ ይመጣላችሁን ክሊክ አድርጋችሁ ክፈቱት። ከዛ ከዚህ እንደምታዩት ነምበር ይጠይቀናል። የሁሉንም ነምበር እንዲያገኝ እናስቀምጥለታለን። ዲያሪን ካስቀመጥነት በኋላ ቅንፍ እንዘጋለን። ቅንፍ ካዘጋችሁ በኋላ ኢንተር ብላችሁ ትጫናላችሁ። እንደምታዩት የሁሉም የዚህኛውን ተማሪ ሰርቶታል ማለት ነው። ከዛ እንዲቻርገን ዳብል ክሊክ ወይም ደግሞ ወርታች እናወርደው የሁሉንም ይሰራልናል ማለት ነው። እንደምታዩት እንግዲህ ሰሙን ሰርተን ጨርሰናል። አሁን ደግሞ ማሳያችሁ አቨሬጅ ይሆናል። አቨሬጅን ደግሞ ለመስራት 2 መንገዶችን አሳያችኋለሁ። ከሁለቱ መርጣችሁ አንዱን መጠቀም ትችላላችሁ። የመጀመሪያው መንገድ እኩል ይሆናል ትላላችሁ። ከዛ በኋላ አቨሬጅ ብላችሁ ጽፋላችሁ። አቨሬጅ ገና ብላችሁ ጽፉ። ከዚህ ይመጣላችኋል። ዳብል ክሊክ አድርጋችሁ ትከፍታላችሁ።
ዳብል ክሊክ አድርጋችሁ ከከፈታችሁት በኋላ ነምበሩን አስቀምጥ ይለናል። የትኛው ተማሪ ነው መስራት የፈለጋችሁት ይለናል። ከዚህ ላይ እንደዚህ አድርገን ሰሌክት እናደርግለታለን። ከዚህ መጠንቀቅ ያለባችሁ ሰሙንም አብራችሁ እንዳጨምሩት። ከዚህ ላይ ያመጣውን የባዮሎጂን፣ ማትስን፣ አይቲን እና ኬሚስትሪን እነዚህን ውጤቶች ነው ሰሙን አብራችሁ እንዳደበልቁት። ከዛ በኋላ ትዘጋላችሁ። ቅንፍ እኩል ይሆናል ትላላችሁ። ከዚህ እንደምታዩት 84.75 ነው ያመጣ ማለት ነው የተማሪ። ከዛ የሌላውን ለመስራት ደግሞ እንደዚህ አድርጋችሁ ወርታች ተወሩታላችሁ። እንደምታዩት የሁሉም ተማሪ ሰርቶልናል ማለት ነው። ሁለተኛው መንገድ ደግሞ አቨሬጅ ለመስራት ከዚህ ላይ አንድ ክሊክ ታረጉና አውቶ ፎርሙላ ምትሏን ተነካላችሁ። ፎርሙላ ምትሏን ከነካችሁ በኋላ አውቶ ሰም ትገቡና አቨሬጅ ምትሏን ተነካላችሁ። አቨሬጅ ምትሏን ከነካችሁ በኋላ ከዚህ አሁንም እንደ ቅድሙ መጠንቀቅ ያለባችሁ ከዚህ ላይ አውቶ ሰም ስትሉት ሰሙንም አብሮ ይጨምርባችኋል። ሰሙን እናንተ እንዲቻርጋችሁ ትቀንሱታላችሁ ማለት ነው። እንደዚህ አድርጋችሁ ካቀነሳችሁት በኋላ ኢንተር ትላላችሁ። ኢንተር እንዳላችሁ ልክ እንደ ቅድሙ እንደዚህ አድርጎ ይሰራልናል ማለት ነው። ወይችን ወርታች አድርጋችሁ ደግሞ ሁሉን ተማሪ እንዲሰራላችሁ ወርታች አድርጋችሁ መስራት ትችላላችሁ። ይሄ ደግሞ ካልሆነም ዳብል ክሊክ አድርጋችሁ መስራት ትችላላችሁ ማለት ነው። አሁን ከዚህ ግን ማወቅ ያለባችሁ ከዚህ ግን ተሳስታችሁ 76 አሁን ለምሳሌ ይሄን ልጅ 76 ነው ያልኩት ማትስ። ከዛ በኋላ አሁን ተሳስቼ 16 ነው ያመጣው ብለበልና ተሳስቼ 16 ብለው ባስተካክለው ከዚህ እንደምታዩት ይቀንሳል ማለት ነው። አሁን ይሄን ደግሞ ይሄን ማለት 18 ልበሉ ከዚህ እንደምታዩት ይቀንሳል ማለት ነው። አቨሬጅም አብሮ ይቀንሳል። ሁሉም ነገር አብሮ እንደዚህ ስለሚቀንስ የፈለጋችሁትን ቁጥር ተሳስታችሁ እንደገና ብታስተካክሉ ችግር የለውም ማለት ነው። ዛሬ ሰምና አቨሬጅን አይተናል። በሚቀጥለው ክፍል 4 ደግሞ ትልቁንና ትንሹን ቁጥር የምንለይባቸውን ቀመሮችን እናያለን። ዛሬ ደግሞ በአንድ ትልቅ ዳታ ውስጥ ትልቁንና ትንሹን ቁጥር እንዴት እንለያለን፣ እንዲሁም በሰንጠረዥ ውስጥ ስንት ዳታ እንዳለ እንዴት እንቆጥራለን የሚሉትን 3 ወሳኝ ቀመሮችን የምናይ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን ቀጥታ ወደ ቪዲዮ። መጀመሪያ ማክስን እናያለን። ማክስ ማለት አሁን ለምሳሌ ከዚህ ውስጥ ስማቸው በዚህ ተቀምጧል። ያመጡት ስኮር ደግሞ ከዚህ ተቀምጧል። ከዛ በኋላ የነዚህን ከፍተኛውን ስኮር ማን ያመጣው፣ ስንት ነው ስኮር የተመዘገበ የሚለውን የምናይ ይሆናል። ማክስን ለመፈለግ በመጀመሪያ እኩል ይሆናል እንላለን። ከዛ በኋላ ማክስ ብለን እንጽፋለን። ማክስ ብላችሁ ካጻፋችሁ በኋላ ከዚህ ምን ይመጣላችኋል? ዳብል ክሊክ አድርጋችሁ መክፈትም ትችላላችሁ፣ ደግሞ ቅንፍ አድርጋችሁ መክፈት ትችላላችሁ። አሁን ዳብል ክሊክ አድርጌ ከፍቼ ላሳያችሁ። ከዚህ ግን ላይ ነምበር ይጠይቀናል። ነምበሩን ዲያገን እናስገባለታለን። አሁን ካስገባንለት ቁጥር ውስጥ በጣም ትልቁ የትኛው ነው የሚለውን ይፈልግልናል ማለት ነው። ከዚህ ላይ ቅንፍ እንዘጋለን። ቅንፍ ካዘጋችሁ በኋላ ኢንተር ብላችሁ ትጫናላችሁ። ኢንተር ብላችሁ ከተጫናችሁ በኋላ እንደምታዩት እንግዲህ ከነዚህ ስኮሮች በጣም ከፍተኛው ያስመዘገበው 100 ነው ማለት ነው። ከዚህ እንደምታዩት መሐመድ የሚባለው ተማሪ 100 አመጣል ማለት እንደምታዩት። ከነዚህ ውስጥ እንግዲህ ሌሎቹ ዝቅተኛ ናቸው ማለት ነው። ቀጣይ ደግሞ ሚን ላሳያችሁ። ሚን ማለት ደግሞ የኛው ተቃራኒ ማለት ነው። ከነዚህ ውስጥ ካስመዘገቡት በጣም ዝቅተኛው የትኛው ስኮር ነው የሚለውን ደግሞ ሚን ብለን እናያለን ማለት ነው። ከዚህ ሚን ለማግኘት እኩል ይሆናል ትላላችሁ። እኩል ይሆናል ካላችሁ በኋላ እንደቀድሞ ሚን ብላችሁ ጽፋላችሁ። ሚን ብላችሁ ካጻፋችሁ በኋላ ኢንተር ወይም ደግሞ ቅንፍ ትከፍታላችሁ። ኢንተር ወይም ቅንፍ ከከፈታችሁ በኋላ የትኛውን ቁጥር ነው የነምበር ይጠይቀና እንዲያርገን እናስቀምጣለታለን። ከዚህ ቁጥር ውስጥ ዝቅተኛው የትኛው እንደሆነ ይፈልግልናል ማለት ነው። ከዛ በኋላ ቅንፍ ትዘጋላችሁ። ቅንፍ ከዘጋችሁ በኋላ ኢንተር ብላችሁ ትጫናላችሁ። እንደምታዩት ከዚህ ግድም ላይ ዝቅተኛ ያመጣው ውጤቱ እንደምታዩት 35 ነው ማለት ነው። ከዚህ እንግዲህ እንፈልግ ማለት ነው። እንደምታዩት 35 ነው ዝቅተኛው ውጤት። ከዚህ በታች ቁጥር የለም ማለት ነው። ከዛ በኋላ ደግሞ ካውንት እናያለን። ካውንት ማለት ደግሞ አሁን ለምሳሌ ከዚህ ውስጥ ስታተሳቸውን ከዚህ አስቀምጫለሁ፣ ፓስና ፌላቸውን። ከዚህ ውስጥ ስንት ተማሪ ወድቋል፣ ስንት ተማሪ አልፏል፣ ወይም ደግሞ ስንት ተማሪ 100 አስመዝግቧል፣ ወይም ደግሞ ስንት ተማሪ 90 አስመዝግቧል የሚሆን ደግሞ በዚህ ውስጥ እናያለን። ካውንት ኢፍ ላይ እናያለን ማለት ነው። ካውንት ኢፍ ላይ ለማየት አሁን ከዚህ ግድም ላይ ካውንት ኢፍ ብለን እኩል ይሆናል እንላለን። ከዛ በኋላ ካውንት ኢፍ እንላለን። ካውንት ኢፍ የምትለዋን ክሊክ እናደርጋታለን።
ወይም ደግሞ ካውንት ኢፍ ብለን ጽፈን ቅንፉን መክፈት እንችላለን። ከዛ በኋላ ከዚህ ግድም ላይ ይጠይቀናል፣ ሬንጁን ይጠይቀናል። እንደዚህ አድርገን እናስቀምጥለታለን ይሄኛውን ማለት ነው። እኛ የፈለግነው ስንት ተማሪ ወድቋል፣ ስንት ተማሪ አልፏል የሚለው ነው። ከዚህ ግድም እንደምታዩት how many student pass ስንት ተማሪ እንዳለፈ ምን ይሆናል ማለት ነው። ከዚህ ግድም ላይ ኮማ እናደርጋለን። ከዚህ ግድም ከዛ ፖቴንሽን ማርክ እንጠቀማለን። ፖቴንሽን ማርክ ከተጠቀመ በኋላ ፓስ እንላለን። አሁን ፖቴንሽን ማርክ እንዘጋለን ማለት ነው። ከዛ በኋላ ቅንፋችንን እንዘጋለን። ቅንፋችን ከዘጋነ በኋላ ኢንተር እንላለን። እንደምታዩት ከዚህ ላይ 7 ተማሪ ሚሳል አልፏል ማለት ነው የሚለን። ከዚህ ላይ ብንቆጥራቸውም 7 ተማሪ አሁን ለምሳሌ ከዚህ ስንት ተማሪ ወድቋል አልፏል የሚለውን ለመለየት 1 2 እያልን ከምንቆጥር እንደዚህ አድርገን መስራት እንችላለን ማለት ነው። ከዚህ ደግሞ how many students fail ስንት ተማሪ ወድቋል የሚለውን ደግሞ ከዚህኛው እናያለን ማለት ነው። አሁን ደግሞ count if እንላለን። ሶሪ መጀመሪያ እኩል ይሆናል ብላችሁ ጽፋላችሁ። ማንኛውም ነገር ቀመር ሲሰሩ እኩል ይሆናል ብላችሁ መጀመሪያ ያለባችሁ። ከዛ በኋላ count if ብለን ጽፋለን። count if የምትሆን ካገኛችሁ በኋላ ኢንተር ብላችሁ ትከፍታላችሁ። ከዛ በኋላ አሬንጅ ጠይቀናል። ከዚህ ግን ላይ እናስቀምጥለታለን። እንደዚህ አድርጋችሁ ካስቀምጣችሁለት በኋላ ኮማ ትላላችሁ ልክ እንደቀድሙ። ከዛ በኋላ እኛ የፈለግነ የወደቀውን ተማሪ ነው። ከዛ በኋላ ፖቴንሽን ማርክ ትጠቀማላችሁ። ከዛ ፌል ትላላችሁ። ፖቴንሽን ማርኩን ትዘጉታላችሁ። ፖቴንሽን ማርኩን ከዘጋችሁት በኋላ ቅንፉና አሁንም ትዘጉታላችሁ። ከዛ በኋላ ኢንተር ትላላችሁ። ከዚህ እንደምታዩት 8 ተማሪ ፌል አድርጓል ማለት ይለናል። አሁን ከዚህ እንውጣራቸው 1 2 3 4 5 6 7 8 እንደምታዩት 8 ተማሪ ወድቋል ይለናል ማለት ነው። አሁን ደግሞ ከዚህ ግድሜ የወደቁትን ተማሪዎች ቀይ ጻፉባቸው ወይም ደግሞ እንዲታወቁ ቦንድ አድርጋቸው ብንባል እንዴት አድርገን እንደምናደርጋቸው ላሳያችሁ። መጀመሪያ ከዚህ ግድሜ እንደዚህ አድርጋችሁ ሰሌክት ታደርጉታላችሁ። ሰሌክት ካደረጋችሁት በኋላ ኮንዲሽናል ፎርማቲንግ የምትለዋን አንድ ክሊክ ታደርጉታላችሁ። ከዛ በኋላ ከዚህ ሃይላይት ሴል ሩልስ ከምትለዋ ትገቡና ከዚህ ቴክስት ዛት ኮንቴይንስ የምትለዋን አንድ ክሊክ ታደርጉታላችሁ። ኮንቴንትን ካደረጋችሁት በኋላ ከዚህ ግን እንደምታዩት ፌል ብላችሁ ጽፋላችሁ ወይ ደግሞ እናንተ ዳታ ታስቀምጣላችሁ። ከዛ በኋላ ከዚህ ግን የሚቀባላችሁን ከለር ትነግሩታላችሁ። የሎ ነው የምትፈልጉ ቀይ ነው ወይስ ደግሞ ግሪን ነው ብቻ ከለሮችን። ከዛ በኋላ እኛ ቀይ ነው የፈለግነ ቀይ እናደርገውና ኦኬ እንላለን ማለት ነው። እንደምታዩት እንግዲህ የወደቁ ተማሪዎችን ቀይ ቀብቶልናል ማለት ነው። ኤክሴል ላይ ብዙ መረጃዎች ኑሯችሁ የወደቁ ተማሪዎችን ወይም አነስተኛ ሽያጭ ያላቸውን እቃዎች በአይን ለማግኘት ተቸግራችሁ ታውቃላችሁ? ዛሬ በክፍል 7 ትምህርታችን ኤክሴልን ራሱ መረጃዎችን እየለየ በቀለም እንዲያሳየን የሚያደርጉ ድንቅ ዘዴ ኮንዲሽናል ፎርማቲንግን እናያለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮ ላይክ በማድረግ ለሁሉም አዳርሱት። አሁን ቀጥታ ወደ ቪዲዮ። ኮንዲሽናል ፎርማቲንግ ማለት መረጃዎችን በሰጠነው መስፈርት ወይም ደግሞ ሩል መሰረት በቀለም ወይም በምልክት እንዲለይልን ማድረግ ነው። ለምሳሌ ከዚህ እንደምታዩቸው የሰራተኛ ስም አለ፣ የሽያጭ መጠን አለ፣ ከዚህ ደግሞ ስታተሳቸው አለ። ከዚህ ግን 120,000 ሽጧል። አሁን ለምሳሌ ከዚህ እነዚህን በቀለም መለየት ከፈለግነ ከዚህ ኮንዲሽናል ፎርማቲንግ የምትለዋን አንዴ ክሊክ ታደርጉታላችሁ። ከዛም በመቀጠል ሃይላይት ሴል ሩልስ የምትለዋን ተነካላችሁ። ከዚህ ግሬተር ዛን የምትለዋን አንዴ ክሊክ ታደርጉታላችሁ። ከዚህ ግን ያስቀምጥልናል። እንድትናረግና 100,000 በላይ ያመጡት ተማሪዎች 100,000 በላይ የሸጡት ሰራተኞች አረንጓዴ እንዲበራባቸው ወይም ደግሞ ቀይ እንዲበራባቸው ማድረግ እንችላለን ማለት ነው። ከዚህ 100,000 ብለን እንጽፋለን። ከዚህ ግን ከዛ ግሪን ፊልም ትዋን አንዴ ክሊክ ታደርጉታላችሁ። ከዛ ግን ኦኬ ትሉታላችሁ። እንደምታዩት ከዚህ ግን ከ100 በላይ የሸጡት ሰራተኞች እንደምታዩት አረንጓዴ ቀልሞባቸዋል ማለት ነው። በቃ አሁን ደግሞ እንደዚህ እናደርግና ሰሌክት እናደርግና ደግሞ ለዛን በሚለው ደግሞ እንስራ። ከዚህ ደግሞ ለዛን ከዚህ እንደምታዩት ከ50,000 በላይ የሸጡት እንትኖችን ቀይ እንዲያቀልባቸው ማድረግ እንችላለን ማለት ነው። ከዚህ ግን እንደምታዩት ከዚህ 50,000 ብላችሁ ጽፋላችሁ። 50,000 ብለን ከጻፍን በኋላ ከዚህ ክሊክ እናደርግና ኦኬ እንለዋለን።
እንደምታዩት ከ50 በላይ ያመጡ ተማንትኖችን ሰራተኞችን እንደምታዩት ከዚህ ያስቀምጠልናል ማለት ነው። አሁን ደግሞ በመሃል ያሉትን ደግሞ መካከለኛ ያሉትን ደግሞ አሁን ለምሳሌ ከዚህ በጣም ጥሩ ነው። ይሄ ደግሞ በጣም ዝቅተኛ ነው። ይሄም ዝቅተኛ ነው። ይሄም ዝቅተኛ ነው። ከዚህ ደግሞ ይሄ ችኛው ታቃሪ ማለት ነው። መካከለኛ ያለውን ደግሞ በእንትን እናስምረው በቢጫ ማለት ነው። ከዚህ እንደዚህ አድርጋችሁ ሰሌክት ታረጉትና ኮንዲሽናል ፎርማቲንግ ነው ትገባላችሁ። አዛ ሃይላይት ሴል ሮልስ ምትዋን ተነኩና ከዚህ ግን ኢኳል ቱ ቤት የሆነ ምትዋን ተነካላችሁ። አንድ ክሊክ ታረጉትና ከዛ በማንና በመሃል መካከል እንዲሆን የፈለግነው ይለናል። ከዚህ ግን በ50 እና በ100 እንለዋለን። በ50 ሺህ እና በ100 ሺህ እንደምታዩት በ50 ሺህ እና በ100 ሺህ አልነውና ከዚህ ግን የሎ ምትዋን አንድ ክሊክ እናረጋታለን። ከዛ በኋላ ኦኬ እንለዋለን። እንደምታዩት ከዚህ ግን 120 ሺህ ያመጡት እንደዚህ ያስቀምጧቸዋል። 45 ሺህ ያመጡን ደግሞ ዝቅተኛ እንደምታዩት ዝቅተኛ ያመጡትን በቀይ አድርጓቸዋል። በጣም ጥሩ ያመጡትን ደግሞ መቶን በአረንጓዴ ያስቀምጧቸዋል። መካከለኛ ያመጡት ደግሞ በቢጫ ያስቀምጧቸዋል ማለት ነው። ደግሞ ከዚህም በተጨማሪ ደግሞ በዚህ ኮንዲሽናል ፎርማቲንግ ምትሏን ተነኩትና ከዛ ዳታ ባርስ ምትሏን ተነካላችሁ። ከዛ በኋላ ከዚህ ተነካላችሁ ወይም ደግሞ የፈለጋችሁት እንደዚህ ያረጋችሁ ትመርጡና ትነኩታላችሁ። አሁን ይሄን ላርገውና ያሳያችሁ። እንደምታዩት ግን ከዚህ ላይ 120 ሺህ ያመጣው እንደምታዩት በመጠን አስቀምጧቸዋል። 150 ሺህ ያመጣው ሙሉን አግኝቷል። እንደምታዩት ከዚህ ላይ 120 ሺህ ደግሞ ሁለተኛ ደረጃ አስቀምጦታል። 80 ሺህ ያመጣው ደግሞ ከዚህ ላይ እንደምታዩት እንደዚህ አድርጎ አስቀምጦታል ማለት ነው። እንደምታዩት ከዚህ ላይ በዚህ አስቀምጦልናል ማለት ነው። አሁን ከዚህ ላይ ይሄ 150 ሺህ የሚለውን 5 አልቀንስና ኦኬ ልበለው። እንደምታዩት ከዚህ ላይ እቺኛቷ ማብራት ተቀነሰ ማለት ነው። ይሄን አንዳርጋችሁ ተሳስታችሁ ከዚህ ነው ለምሳሌ ይሄኛውን 8 ልቀንስ እንደዚህ አድርገን 8 ስንቀንሳት ወይም ደግሞ እንጨምርለት እንደዚህ አድርገን እንጨምርለት። እንደምታዩት ከዚህ ላይ ሄደ ማለት ነው። እንደምታዩት 115 ሺህ ስንለው ከዚህኛው ማልበለጠ ሁለተኛ ላይ ተቀመጠ ማለት ነው። ይህ ዘዴ ለሪፖርት ዝግጅትና መረጃን በፍጥነት ለመለየት በጣም ይረዳናል። በሌላ ቪዲዮ ደግሞ ከዚህ በላይ ሰፋ ያሉ ህጎችን እንዴት እንደምንሰራ እናያለን። ለዛሬ የነበረን ትምህርት ይሄን ይመስል ነበረ። ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ክፍል 8 እስከምንገናኝ ደህና ሰንብቱ። ዛሬ ደግሞ በሺዎች የሚቆጠሩ መረጃዎች ውስጥ የምንፈልገውን ብቻ ለይተን የምናወጣበትን ፊልተሪንግ ሜቶድን እናያለን። ለምሳሌ ከ1000 ሰራተኞች ውስጥ የአካውንቲንግ ክፍል ሰራተኞችን ብቻ ለይቶ ለማውጣት ፊልተር ምርጥ ዘዴ ነው። ከዚህ ግን እንደምታዩት ብዙ ዳታዎች አሉና የእናንተ ዳታ ከዚህ ታስቀምጣላችሁ። በዲፓርትመንቱ ማጣራት ከፈለጋችሁ በዲፓርትመንቱ ማጣራት ትችላላችሁ። በደሞዝ ደግሞ 12000 የሚከፈላቸውን ብቻ ማወቅ ከፈለጋችሁ 12000 የሚከፈላቸውን ብቻ መለየት ትችላላችሁ። በከተማቸው መለየት ትችላላችሁ። አሁን በመጀመሪያ በዲፓርትመንት እንዴት አድርጋችሁ እንደምትለዩ ላሳያችሁ። እንዲምር ሆም ትገባላችሁ። ሆም ከገባችሁ በኋላ ሶርት ኤንድ ፊልተር ምትሏን አንዴ ክሊክ ታደርጉታላችሁ። አዛ ይሄ ምስል ይመጣላችኋል። እዛ ፊልተር ምትሏን ክሊክ ታደርጉትና እንደምታዩት ከዚህ ግን ላይ የቀስት ምልክት ይመጣላችኋል ማለት ነው። አሁን እኛ የፈለግነው በዲፓርትመንታቸው ማጣራት የፈለግን አንዴ ከዚህ ክሊክ እናደርጋቸዋለን። ክሊክ ካደረግን በኋላ ከዚህ ላይ ሰሌክት ኦል ምትሏን እናጠፋታለን። ካጠፋናት በኋላ ማርኬቲንጎችን የፈለግነው ወይስ አካውንቲንግ ነው አይቲ ነው። ከዚህ ብዙ ዳታ ካላችሁ ከዚህ እንዲያጋችሁ ሰርች አድርጋችሁ ማምጣት ትችላላችሁ። አሁን እኛ ትንሽ ዳታ ስላለና የአይቲ ዲፓርትመንት ያላቸውን ለማወቅ ከዚህ አይቲ ምትሏን ክሊክ እናደርግና ኦኬ እንለዋለን። ከዚህ እንደምታዩት አይቲ ዲፓርትመንት ያለ የውስጥ ያሉ ዮናስ፣ ሄለን፣ ፖላ፣ መዲና፣ ዮሴፍ፣ ሄለን እነዚህ አሁን አይቲ ዲፓርትመንት ናቸው ማለት ነው። ይሄኛውን ደግሞ ለማጥፋት ከፈለጋችሁ ደግሞ ከዚህ ውስጥ ሶርት ኤንድ ፊልተር ምትሏን ተነኩትና ክሊር ምትሏን ክሊክ ታደርጉታላችሁ። ክሊክ ካደረጋችሁት በኋላ እንደዚህ ይመጣላችኋል። አሁን ከዚህ ደግሞ በደሞዛቸው ደግሞ መለየት ከፈለጋችሁ ከዚህ ላይ ልክ እንደቀድሞ ክሊክ ታደርጉታላችሁ። ከዚህ እንደምታዩት አሁን ብዙ ዳታ ነው። አሁን ከዚህ ያለው ከዚህ ላይ 12000 ነው። 12 ጽፈን 12000 ነው። እንደምታዩት ከጻፍነው በኋላ ይሄኛውን አምጥቶልናል ማለት ነው። ከዚህ ግን ኦኬ እንለዋለን። እንደምታዩት 12000 የሚከፈላቸው ሰራተኞች እንደምታዩት አምጥቶልናል ማለት ነው። ፊልተር አጣርቶ አምጥቶልናል። ከዚህ ይሄኛውን ነው ኤክስ እንለውና
በከተማቸው ደግሞ ልክ እንደዚህ በዚህ ቦታ ተመሳሳይ ክሊክ ታደርጋላችሁ። ከዛ በኋላ ሰሌክት ኦል የምትለዋን ታጠፉና ባህር ዳር የምትለውን ከፈለጋችሁ ባህር ዳር የምትለዋን አንዴ ክሊክ ታደርጉታላችሁ። ከዛ በኋላ ኦኬ ብላችሁ ትመጣላችሁ ማለት ነው። ኦኬ ካላችሁት በኋላ እንደዚህ እንደምታዩት አጣርቶ ይነግራችኋል ማለት ነው። የፈለጋችሁን ቁጥር እንደዚህ አድርጋችሁ በቀላሉ ማግኘት ትችላላችሁ። ፊልተር ስታረጉት ሁሉም መረጃ አይጠፋባችሁም፣ በጊዜው ይደበቃል ማለት ነው። አሁን ለምሳሌ ከዚህ ልክ ወደ ቀደሙ ለመመለስ ከፈለጋችሁ ከዚህ ልክ እንደቅድሙ ሆም ትገቡና ሶርት ኤንድ ፊልተር የምትለዋን ክሊክ ታደርጉታላችሁ። ከዚህ ክሊር ብላችሁ እንትን ማለት ትችላላችሁ። ካለዛም ደግሞ ሰሌክት ኦል ማድረግም ትችላላችሁ። ከዚህ እቺ ምልክት ደግሞ ማጥፋት ከፈለጋችሁ ከዚህ በኋላ ካልፈለጋችሁት ከዚህ ሶርት ኤንድ ፊልተር የምትለዋን አንዴ ክሊክ ታደርጉትና ፊልተር የምትለዋን ታጠፋታላችሁ። እንደምታዩት ይሄ ይጠፋላችኋል ማለት ነው። ሰላም የእስማኤል ቲዩብ ቤተሰቦች፣ በዛሬው ቪዲዮ የምንመለከተው በኤክሴል እንዴት ደረጃ ወይም ግሬድ ማውጣት እንደምንችል በጥልቀት እናያለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩት። አሁን ቀጥታ ወደ ቪዲዮ። ኔስትድ ኢፍ ማለት አንድ ኢፍ ሳይጨርስ ሌላ ኢፍ መጀመር ማለት ነው። ህጋችን እንደዚህ ነው። አሁን ለምሳሌ ከዚህ ከ90 በላይ ከመጣ ኤ፣ ከ80 በላይ ከመጣ ቢ፣ ከ70 በላይ ከመጣ ደግሞ ሲ፣ ከ60 በላይ ከመጣ ደግሞ ዲ፣ ከዛ በታች ከመጣ ደግሞ ኤፍ። እንዴት አድርገን እንደምናስቀምጥ ላሳያችሁ። በመጀመሪያው ተማሪ ስትሬት ከዚህ እኩል ይሆናል ትላላችሁ። እኩል ይሆናል ብላችሁ ኢፍ ትሉና የሚመጣላችሁን ክሊክ ታደርጉታላችሁ። ከዛ በኋላ 92ን ታስቀምጣላችሁ። ከዚህ ሎጂክ ቴስቱ ማለት ነው። ከዛ በኋላ ግሬተር ዛን ትላላችሁ። ኦር ኢኳል 90 ግሬተር ዛን ኦር ኢኳል 90 ካላችሁ በኋላ ኮማ ትላላችሁ። ግሬተር ዛን ኦር ኢኳል 90 ካላችሁት በኋላ ከዚህ ግድም ላይ ኮቴሽን ማርክ ተጠቅማችሁ ኤን ታስቀምጣላችሁ። ከዛ እንደዚህ አድርጋችሁ ትዘጉታላችሁ። ከዛ ከዚህ ኮማ ትላላችሁ። ኮማ ካረጋችሁት በኋላ ስፔስ ታረጉና ኢፍ ትላላችሁ። ኢፍ ካላችሁ በኋላ ይመጣላችሁን ክሊክ ታረጉታላችሁ። ከዛ በኋላ ሎጂኩን 92ን ታስቀምጣላችሁ። ከዛ ግሬተር ዛን ኦር ኢኳል 80 ትላላችሁ። ከዛ በኋላ ኮማ ታረጋላችሁ። ከዛ ስፔስ ታረጉትና በፖቴሽን ማርክ ቢን ታስቀምጣላችሁ። በፖቴሽን ማርክ ቢን ካስቀመጣችሁት በኋላ ከዚህ ኮማ ታረጋላችሁ። ከዛ ስፔስ ታረጉና ኢፍ ትላላችሁ። ኢፍ ከዛ የሚመጣላችሁን ኢፍ ክሊክ ታረጉታላችሁ። ከዚህ ሎጂኩን ጠይቃችኋል። ልክ እንደቀደም 92ን ታስቀምጣላችሁ። አሁንም ግሬተር ዛን ኦር ኢኳል 7 ትላላችሁ። ከዛ ኮማ ታረጋላችሁ። ከዛ ስፔስ ታረጉና በፖቴሽን ማርክ ሲን ታስቀምጣላችሁ። በፖቴሽን ማርክ ሲን ካስቀምጣችሁ በኋላ ከሚሆን አሁንም ኮማ ታረጋላችሁ። ከዛ ስፔስ ታረጉና አሁንም ኢፍ ትላላችሁ። ከዚህ ኢፍን ክሊክ ታረጉታላችሁ። ከዛ ከዚህ ሎጂኩን ይጠይቃችኋል። ይሄን ታስቀምጣላችሁ 92። ከዛ በኋላ ከዚህ ግን ግሬተር ዛን ኦር ኢኳል ትላላችሁ። ግሬተር ዛን ኦር ኢኳል ካላችሁ በኋላ 60 ትላላችሁ። ከዚህ ኮማ ታረጉና ስፔስ ታረጋላችሁ። ከዛ በፖቴሽን ማርክ ዲን ታስቀምጣላችሁ። ዲን እንደምታዩት በፖቴሽን ማርክ ታስቀምጡና ኮማ ታረጋላችሁ። ከዛ በኋላ ስፔስ ታረጉና ኤፍን በፖቴሽን ማርክ ታስቀምጣላችሁ። እንደምታዩት ኤፍን በፖቴሽን ማርክ ካስቀመጣችሁ በኋላ ከዚህ ግድም ላይ ስንት ቅንፍ ከዛ ቅንፍ ጨርሰናል። ከዚህ ቅንፍ እንዘጋለን ማለት ነው። ቅንፍ የምንዘጋው ከዚህ ቆጥረን ነው። 1 2 3 4 ቅንፎችን እንትን ብለናል ከፍተናል። አራቱንም ቅንፍ እንዘጋቸዋለን ማለት ነው። ከዚህ ግድም ላይ እሺ 1 2 3 4 ቅንፍ ዘግተናል። ከዚህ ግድም ላይ ኢንተር ትላላችሁ። እንደምታዩት ይሄ ከ92 ስላመጣው ኤ ብሎታል ማለት ነው። ይሄንም በተመሳሳይ ዳብል ክሊክ ስታደርጉት እንደዚህ አድርጋችሁ ያስቀምጥላችኋል ማለት ነው። ከዚህ እንደምታዩት 81 ስላመጣ ቢ ሰጥቶታል። እንደዚህ እንደምታዩት ከዚህ ሰጥቷቸዋል ማለት ነው። ይህ የኔስትድ ቀመር ለደሞዝ፣ ለታክስ ስሌት እና ለብዙ ውጤቶች ይጠቅማል። በክፍል 12 ደግሞ ኤክሴልን በዘመናዊ መንገድ የምናሳምርበትን ቻርት ኤንድ ግራፍ እናያለን። ቪዲዮ ከተመቻችሁ ሰብስክራይብ በማድረግ ለሌሎች አጋሩ። አመሰግናለሁ።
በባለፈው ክፍል 11 እንዴት አድርገን ኔስትድ ኢፍ ወይም ደግሞ ተደራራቢ ኢፍ እንዴት አድርገን እንደምንሰራ አይተናል። አሁን ደግሞ ግራፍ እንዴት አድርገን እንደምንስል እናያለን። የቻናሉ ተከታታዮች ሰብስክራይብ ማድረግ ቪዲዮውን ላይክ በማድረግ ጀምሩት። አሁን ቀጥታ ወደ ቪዲዮ ነው። ዳታችሁን ታስቀምጡና ከዛ በኋላ ሶስት አይነት ቻርቶችን አሳያችኋለሁ። ኮለመን ቻርት፣ ፔ ቻርት እና ላይን ቻርት የሚባሉትን በጥልቀት እናያለን ማለት ነው። አሁን እንዴት አድርገን እንደምንሰራ ላሳያችሁ። ከኮለመን ቻርት እንጀምርና ኮለመን ቻርት ጀምረን እንዴት አድርገን እንደምንሰራ ላሳያችሁ። ከዚህ ዳታችሁን እያደረጋችሁ ሰሌክት ታደርጉትና ኢንሰርት ትገባላችሁ። ኢንሰርት ከገባችሁ በኋላ ኮለመን ቻርት ይመጣላችኋል። ወይም ደግሞ ከእናንተ ሪኮመንድ ብሎ ሊመጣ ይችላል። ከዛም ገብታችሁ ማግኘት ትችላላችሁ። ከዛ ከዚህ ክሊክ ታደርጉታላችሁ። ከዚህ ኮለመን ቻርት አለ፣ 2D አለ፣ 3D አለ። በሲሊንደር ማስቀመጥ ትችላላችሁ። በኮን በፒራሚድ አለ። አሁን ከዚህ ግንኛ 2D ኮለመን እንምረጥና ከዚህ ይሄኛውን እንምረጥ። ከዚህ እንደምታዩት በየትኛው ወርና ምን እቃ እንደተሸጠ ከዚህ ያሳየናል። ከዚህ ጫማ ቀይ የሚያሰብርባቸው እነዚህ ጫማዎች ናቸው። ከዚህ ደግሞ በሰማያዊ ደግሞ የተቀመጡት ደግሞ ጫማዎች ናቸው፣ ልብሶች ናቸው። በኤሌክትሮኒክስ የተቀመጡ ደግሞ በዚህኛው ከለር የተቀመጡት ናቸው ማለት ነው። ከዚህ ግንቦት ላይ የተሸጡት እነዚህ ነው። ከዚህ ግንቦት ላይ የተሸጡት ኤሌክትሮኒክስ በጣም ከፍ ባለ ዋጋ ተሸጧል። እንደዚህ ያላችሁ በአይናችሁ መለየት ትችላላችሁ። ከዚህ ደግሞ እንደምታዩት ከዚህ እንደዚህ አድርጋችሁ ወደታች ታረጉትና እንደዚህ አድርጋችሁ የፈለጋችሁት መንገድ ማስቀመጥ ትችላላችሁ። ብዙ አይነት እንትኖች አሉ። ከዚህ እንደዚህ አድርጋችሁ ማስቀመጥ ትችላላችሁ። ብዙ አይነት ስታይሎች አሉ ማስቀመጥ ትችላላችሁ። ከዚህ ደግሞ ዲዛይን እንትኖች አሉ። ከለሮችን እንደዚህ አድርጋችሁ መምረጥ ትችላላችሁ። ብዙ አይነት ከለሮች አላችሁ። እንደዚህ አድርጋችሁ ዘረጉት። ባክግራውንዱን ጥቁር ማድረግ ከፈለጋችሁ ብዙ አይነት በቃ አሉ። እንደዚህ አድርጋችሁ ማስቀመጥ ትችላላችሁ። አሁን ደግሞ ላይን ቻርት እንዴት አድርጋችሁ እንደምታስቀምጡ ላሳያችሁ። ማለት ላይን ቻርት ደግሞ እንዴት አድርጋችሁ እንደምታስቀምጡ ላሳያችሁ። ልክ እንደ ቅድሙ ይሄንም እንደዚህ አድርጋችሁ ሰሌክት ታደርጉትና ኢንሰርት ትገባላችሁ። ኢንሰርት ከገባችሁ በኋላ ላይን ቻርት ምትለዋል ክሊክ ታደርጉታላችሁ። ከዚህ ልክ እንደ ቅድሙ ብዙ አይነት እንትኖች አሉ። 3D እና 2D የሚባሉ ላይኖች አሉ። ከዚህ ግን ይሄኛውን መርጠን እንደምታዩት ከዚህ ግን ላይን ቻርት እንደዚህ አድርጋችሁ እንደምትሉበት ጊዜ ወደ ላይ ከፍ እያለ ያሳያችኋል ማለት ነው። ልክ እንደ ቅድሙ አሁን ይሄ ጫማ በቀይ ነው የተቀመጠ። በቀይ ስለተቀመጠ ከዚህ ግን ወደ ላይ አሁን ለምሳሌ በጥር ወቅት የተሸጠው 10,000 ብር ስለሆነ ከፍ እያለ ሲሄድ ከዚህ ግን እንደምታዩት ከዚህ 30,000 የተሸጠው በመጋቢት ወር ነው ማለት ነው። በመጋቢት ወር 30,000 ተሽጧል። እንደምታዩት ደግሞ ከዚህ ነው ካቴጎሪ ላይ እንደዚህ አድርጋችሁ ማስቀመጥ ትችላላችሁ። አሁን ደግሞ የታርጋችሁ ፒ ቻርት ደግሞ እንደምታውቁ ላሳያችሁ። ደግሞ ከዚህ ደግሞ ማሳየት የምፈልገው ከዚህ ደግሞ ላይን ቻርት ማሳየት የምፈልገው እነዚህኞቹን ከዚህ እንደምታያቸው እነዚህ እንደቅድሙ እንደነዛኞቹ ማሳመር ትችላላችሁ። ብዙ አይነት እንትኖች አሉ፣ ስታይሎች አሉ። ከዚህም ከለሮችን እንደዚህ አድርጋችሁ መመራረጥ ትችላላችሁ። ከዚህ ብዙ አይነት ስታይሎች አሉ። እንደዚህ አድርጋችሁ ስትገቡ በጥቁር ማስቀመጥ ከፈለጋችሁ እንደዚህ ብዙ ስታይሎች አሉ። እነዚህ መጠቀም ትችላላችሁ። ፒ ቻርት ደግሞ እንዴት አድርጋችሁ እንደምትሰሩ ላሳያችሁ። ልክ እንደ ቅድሙ ከዚህ ሰሌክት ታደርጉታላችሁ። ዳታችሁን ሰሌክት ካደረጋችሁ በኋላ ልክ እንደ ቅድሙ ኢንሰርት ገብታችሁ ፒ ቻርት ምትባል ተነካዳችሁ። ከዚህ 2D አለ፣ 3D አለ። ከዚህም እንደ ቅድሙ አለ ማለት ነው። ከዚህ አሁን ኢትኔታን መርጠን እንያዝ በሰርክ በፐርሰንት ነው እንዲታገ እንደሚያስቀምጠው ማለት ነው። ከዚህ ላይ በጣም እንትን ያለው በጥር የካቲት፣ መጋቢት፣ ሚያዝያ፣ ግንቦት ብለን እንዲያስ አስቀምጠልናል። በቀይ የተቀመጠው እንደምታዩት የካቲት ወር የተሸጠው ነው። የካቲት ወር ደግሞ የተሸጠው ልብስ 25,000 ሸጥቷል። እንዲያው በጣም ከፍተኛው ወር የተሸጠው በአይናችሁ እንታላችሁ እንደምትለዩ ይጠቅማችኋል። ከዚህ ግን ልክ እንደቅድሙ ዲዛይኖችን ማስማመር ትችላላችሁ። ከዚህ በፐርሰንት ማስቀመጥ ከፈለጋችሁ በዚህ አድርጋችሁ ይሄኛውን መንካት ትችላላችሁ። አሁን በግንቦት ወር 25% ተሽጧል። በ25 አድጓል ማለት ነው። በጥር ደግሞ እነዚህ እንደምታዩት በፐርሰንት ማስቀመጥልና እንደዚህ አድርጋችሁ ማስማማር ትችላላችሁ። ከዚህ ደግሞ ብዙ አይነት እንትኖች አሉ። ማለት ነው ማስቀመጥ ከፈለጋችሁ ደግሞ እንትኖችም አሉላችሁ። ከለሮችን እንደዚህ አድርጋችሁ ብዙ አይነት ከለሮች አሉ። በባክግራውንድ እንደዚህ አድርጋችሁ ማስቀመጥ ትችላላችሁ። ብዙ አይነት ከለሮችም አሉ። በእነዛ መጠቀም ትችላላችሁ።